የሟች አባት ስለ ልጄ አሟሟት አንዱዓለምን መጠየቅ እፈልጋለሁ አሉ። አርቲስት አንዱዓለም ጎሳ እጮኛውን በመግደል ተጠርጥሮ ፍርድ ቤት ቀረበ። ተከሶ ፍርድ ቤት ቀረበ። ከታሰረ 2 ቀናት የሆነውና በትላንትናው ዕለት በእጮኛው ቀነኒ አዱኛ የቀብር ስነስርዓት ላይ በፖሊስ ታጅቦ የተገኘው አርቲስቱም ዛሬ በከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርቧል። በዛሬው ችሎት ፖሊስ ቀነኒ አዱኛ መጋቢት 1 ቀን ከ5ኛ ፎቅ ላይ ወድቃ ሕይወቷ ማለፉን ገልጾ አርቲስቱ አብሯት የሚኖር ከመሆኑ አኳያ እንደጠረጠረውና በቁጥጥር ስር እንደዋለው አስረድተዋል። በመሆኑም በጉዳዩ ላይ ተጨማሪ ምርመራ ማድረግ ስለሚያስፈልገው የ14 ቀናት ጊዜ ቀጠሮ ሊሰጠው ፍርድ ቤት ጠይቋል። ፖሊስ እንዳለው የተለያዩ ጥርጣሬዎችን እያጣራ ሲሆን የአስከሬን ምርመራ እንዲደረግ ለሚመለከተው አካል ልኮም መልስ እየተጠባበቀ ይገኛል። እንዲሁም ሌሎች የሰው ምስክሮችን እያፋለገ መሆኑን ፖሊስ ለችሎቱ መናገሩን የአርቲስቱ ጠበቃ አቶ ሊበን አብዲ ገልጸዋል። ጠበቃው በበኩላቸው ሁለቱ በአንድ ቤት ውስጥ የሚኖሩና መልካም ግንኙነት ያላቸው እንደነበሩ ጠቅሰው በቅርቡም ትዳር ለመመስረት እቅድ እንዳላቸው በማስረዳት አርቲስቱ በጥርጣሬ መታየት እንደሌለበት ተከራክረዋል። በመካከላቸው ምንም አይነት ችግር እንዳልነበር ገልጸውም እሷን ለመግደል የሚፈልግበት ምንም ምክንያት እንደሌለ አስረድተው ነበር። በተጨማሪም አርቲስቱ በማናቸውም ጊዜ ፍርድ ቤት መቅረብ የሚችል እንደሆነ በማስረዳት የዋስትና መብቱ እንዲከበርለት ጠይቀውም ነበር። ይሁንና ፍርድ ቤቱ የዋስትና ጥያቄውን ሳይቀበለው ቀርቷል። ፍርድ ቤቱ ለዚህ የሰጠው ምክንያት በሰው መግደል ተጠርጥሮም የተከሰሰ ሰው የዋስትና መብት አይፈቀድለትም የሚል ሲሆን አሁን ላይ የዋስትና ጥያቄው ማየት እንደማይችል ገልጸዋል። በመሆኑም ፍርድ ቤቱ የ13 ቀናት ጊዜ ቀጠሮ ፈቅዶ መዝገቡን ለመጋቢት 17 ቀን ቀጥሮታል። ጠበቃው አቶ ሊበን ሲናገሩ ፖሊስ የተናገረው ቀነኒን ወድቃ እንዳገኛት ሲሆን እሱ እንደ ገፈተራት የሚገልጽ ምንም ማሳያ አላቀረበም። ራሷን ከፎቅ ላይ ጥላ ሊሆን ይችላል የሚል እምነት አለን ብለዋል። በሌላ በኩል ስለ ልጄ አሟሟት ጉዳይ ድምፃዊ አንዱዓለም ጎሳን ብጠይቀው ደስ ይለኛል ሲሉ የቀነኒ አዱኛ አባት ተናገሩ። አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ብለዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርትማ 5ኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ መግለጹ ይታወቃል። በሐረር ነዋሪ የሆኑት አባቷ የልጃቸውን ህልፈት እንዴት እንደሰሙ ሲናገሩም ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ የሆነች ለለውጥ የምትለፋ ራሷንና ቤተሰቧን እንደመቀየር የምትጥር ነበረች ብለዋል። ጨምሮም ስለ ነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጣላትና ካልገፋት በስተቀር እሷ ይሄ ልታደርግ አትችልም ሲሉ ገልጸዋል። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየም ትላንት በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነስርዓቷ ላይ ለመገኘት ችለው ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱዓለም ጎሳን አግኝተው በወቅቱም ስለተፈጠረው ጉዳይ ማነጋገር እንደሚፈልጉ አስረድተዋል። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዱዓለም መካከል ያለውን ግንኙነት የሚመለከት ነው። የድምፃዊ ማኔጀር ለሊሳ ኢድሪስ ቀለበት ማሰራቸውና በቅርቡም ጋብቻቸው ለመፈጸም ማሰባቸው መግለጹ ይታወሳል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዱዓለም ሚስት በሚል መግለጹ አይዘነጋም። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷም ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውን ገልጸዋል። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድተዋል። ሲናገሩም ቀለበት አስረዋል የሚለውን እኔ አላውቅም። እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ጋር ሽማግሌ አልተላከልንም ብለዋል። ጨዋ መሆኗን ጠቅሰውም ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረው ገልጸዋል።